بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه. زارين بإذن الله تعالى تملس متنال مراقي الوعي وطرهلت يبال لفوس أمنت متاستاوسو كهونه زندرو كبوني اللون شجر شيخاتشن شيخ صالح بن عبد القادر عثمان سندي بجلس أنستو تناقروا كفل أند لاي يالبن شجر من ياكل كبار اندهوننا መሰል ነጥቦችን አነሱ። ዛሬ ደግሞ ክፍል 2 ገብተናል። 19ኛው ገጽ ላይ ነው ያለነው። الفصل الثاني ምንድነው የሚለው ኢንሻአላህ ተዓላ አብረን እንመልከት باذنillah። የዛሬውን ክፍል በደንብ አሳጥረዋለሁ ብዬ ነው የማስበው። የማርዘም ሐሳቡ የለኝም። ላሳጥርላችሁና እናንተም በደንብ አድርጋችሁ እንድታሰላስሉት አጠር አድርጌ ያስቀምጥላችኋለሁ። አልዓቅል አለ ሁለተኛው ነጥብ፣ ሁለተኛው ክፍል ዓቅል። ስለ ዓቅል ነው የምናወራው፣ ስለ አእምሮ ነው የምናወራው አለ። የሰው ልጅ አእምሮ ማሰቢያ የሚባለው ነገር ስለ ዓቅል እናወራለን። ሐቂቀቱሁ ምንነቱን እውነታውን ምን እንደሆነ፣ ወሑዱዱሁ ድንበሮቹ ምን እንደሆኑ፣ ከምን እስከ ምን ይታገዳል፣ ይሄኛውስ እስከ የት ድረስ ነው፣ ሊሚቱ ምን ያክል ነው የሚለውን ነገር ሊሚቱና የመሳሰሉትን ነገሮችን ድንበሩ ማለት ነው። ወመውቂፍ الاسلام منه ኢስላም ደግሞ ስለ ሰው ልጅ አእምሮ ያለው አቋም ምንድነው? አንዳንድ ሃይማኖቶችን ካየን አንዳንድ ሃይማኖቶች የሰው ልጅ ጤነኛ ከሆነ ብቻ አስቦ የሚደርስበትን ነገር ሲጻረሩ ታያላችሁ። ለምሳሌ ያክል አሁን 2 1 ሊሆን አይችልም፣ 3 1 ሊሆን አይችልም፣ 4ም 1 ሊሆን አይችልም። ሃይማኖት ስለሆነ ብቻ 6ም 7ም 1 ነው ተብለሃልና ውሰድ ከተባለ ከኢስላም ጋር ግጭት አለ። ኢስላም ውስጥ እንደዛ የሚል ነገር የለም። ሁሉም ነገር ሎጂክ ነው፣ ሎጂካሊ የሆነ ነገር ነው። ኢስላም ውስጥ ማለት ሎጂካሊ የሆነ ነገር ነውና ለዚያ ነው ስለ ዓቅል ጉዳይ እናንሳ ያለው። ሱብሃንአላህ ሼኻችን ደግሞ መጀመሪያ ስለ ዓቅል ጉዳይ ሲያነሳ ምን አለ? هذا الموضوع حجر الزاوية في كثير من القضايا الفكرية. ዘንድሮ ዓለማችን ላይ ካሉ ነገሮች ትልቁ የችግሮች መንስኤ የሰው ልጆች መጋጨት፣ ያለ መግባባት፣ አዳዲስ እሳቢዎች መተው ሃይማኖት ላይ መጨመርና መሰል ነገሮች ሊስፋፋ የቻለበት ትልቁ ምክንያት ስለ ዓቅል ጉዳይ ነው አለ። التي نشأ عنها الانحراف والاختلاف الحاصل بين الناس. ሰዎች መሃል የተፈጠረው ግጭት በአጠቃላይ ስለ አእምሮ ጉዳይ ነው። የሰው አእምሮ ልዩነቱ ያንድ አባትና ያንድ እናት ልጅ ሆነው መንታ ሆነው አይደንቲካል ትዊንስ የሚባሉት የሚመሳሰሉ መንታዎች ሆነው አእምሮአቸው ብቻ የሚያስበው ነገር የተለያየ ስለሆነ ግጭት ሲፈጥሩና ሲለያዩ ታያላችሁ። አብረው ተወልደው አብረው አድገው ብዙ ነገር አብረው አሳልፈው ወላኪን አእምሮአቸው ወደ ተለያየ መንገድ ሲመራቸው ይታያል ማለት ነው። والحق أن الكلام في العقل كلام في قضية شائكة حصل فيها ما حصل من اختلاف كثير وتشعبات ومناهج، وهذا عجيب على أن يتحير العقل في العقل. በጣም ገርማኛለች የመጨረሻዋ ፓርት ማለት ነው። የሰው ዓቅል የሚገርመው አለ የዓቅላችን መለያየት ምን ያህል አንድ አይነት አስተዳደግ አድገህ አንድ አይነት ቦታ ተወልደህ አንድ አይነት ምግብ በልተህ ጠጥተህ አንድ ቤት ውስጥ ኖረህ ዓቅልህ ደግሞ ይለያያል። የምትወደው ነገር ልዩነቱ፣ የምታስበው ነገር ልዩነቱ፣ የምትፈልገው ይሄ ሁሉ ነገር መለያየቱ የሚፈጥረው ነገር ምንድነው ሲባል የዓቅል ጉዳይ ነው። ይሄ ነገር ተመልሶ ወደ ዓቅል ነው የሚመለሰው። ምን አለ? وهذا عجيب በጣም ይገርማል አለ እንዲህ የአእምሮአችን መለያየትና የችግሮች ሁሉ መንስኤ መሆኑ። أيتحير العقل في العقل አእምሮ በአእምሮ ጉዳይ ግራ መጋባቱ በጣም ይገርማል አለ። ስለ ሰው ልጅ አእምሮ ምን ያክል የተወሳሰበ እንደሆነ በራስ አእምሮ ስታስበው በጣም ግራ የሚያጋባ ነገር ነው። ለዚያ ነው ሼኻችን እዚህ ጋር ያነሳውና ምን አለ? معنى العقل መጀመሪያ ስለ ዓቅል ስናወራ በአረብኛ ዓቅል ተብሎ የሚነገረው ነገር ስንት ትርጉም አለው? አእምሮ ብቻ ማለት ነው? ላ ዓቅል ብሎ ማለት የተለያዩ ትርጉሞች አሉት በአረብኛ ማለት ነው። መጀመሪያ ዓቅል የሚባለው ነገር አልገሪዛህ ብሎ ነው የተረጎመው ሼኻችን። አልገሪዛህ ብሎ ማለት ነው ፍላጎት፣ ወደ ሆነ ነገር የሚነዳህ ወደ ሆነ ነገር የሚጋብዝህ ግን በምክንያታዊነት ላይ ተንተርሶ ነው ወደዚያ ነገር የሚጋብዝህ፣ ያ ገሪዛ ነው የሚባለው። እና ሙንደቢጥ የሆነ በስርዓት ሊመራ የሚችል ገሪዛ ፍላጎት ማለት ነው። ዲዛይር ነው የሚባለው። የሆነ ኮማንድድ የሆነ ልትመራው የምትችለው አይነት ፍላጎት ነው። ያ ዓቅል ይባላል አልገሪዛ የሚባለው። ሁለተኛው ነገር ደግሞ
العلوم الضرورية التي يشترك فيها جميع العقلاء ማንኛውም አእምሮ በስርዓት የሚሰራ ሰው የማይጋጭባቸው ታዋቂ የሆኑ ነገሮች ለምሳሌ ያክል ቅርንጫፍ የአንድ ነገር አካል ነው ከተባለ አካል ከሙሉ ነገር ሊበልጥ አይችልም። ለምሳሌ ያክል ይሄ ሞባይል ነው ካልን ሞባይል የሚባለው ነገር ከካሜራ በላይ ነው፣ ከራሱ ካሜራ በላይ ነው። ካሜራውን ከነቀልክና ከካሜራውና ከሙሉ ሞባይሉ ከነ ካሜራ የትኛው ነው የሚበልጠው ብትባል በእርግጠኝነት ሞባይሉ ነው የሚበልጠው። ተግባባን አይደል አባባሌ? ይሄን ነገር አነሳና ይሁን ብዙ ቢሞች አሉት ውስጡ 20 ቢሞች አሉት እንበል። ይሄ መብራት 20 ቢሞች አሉትና ከዚህ መብራትና ከሶስት ቢሞች የትኛው ይበልጣል ከተባለም በእርግጠኝነት ከፊሉ ከሙሉ ያንሳል። ከፊልና ሙሉ የሚባለው ነገር ማለት ነው። ከሆነ ነገር የሚከፈል አካል ከሙሉ አካል እኩልም ሊበልጥም አይችልም። አንዳንድ ወገኖች በዚህ ነገር ላይ ይግባቡን ይችላሉ። ምክንያቱም የሆነ ነገር አካል የሆነ ነገር ከዚያ ነገር እኩል ሊሆን ይችላል። ለምሳሌ ያክል አሁን ይህ መጽሐፍ ሙሉ ነው እንበል። የመጽሐፉ ይሄን ያክል ቀድጄ ካወጣው አልቀደውም መቼስ ቀድጄ ካወጣው ይሄኛው የተቀደደውና የተቀደደውን ወደ መጽሐፉ መልሼ ሙሉ የትኛው ይበልጣል ስላችሁ በእርግጠኝነት ሙሉ መጽሐፉ ነው የሚበልጠው። አቅል ማለት በአረብኛ ሁለተኛ ትርጉሙ ይሄ ነው ማለት ነው። የሆነ ታዋቂ የሆነ ነገር ሊከራከርበት የማይችል ለምሳሌ ፀሐይ በምስራቅ ነው የምትወጣው በእርግጠኝነት ፋክት የሚባል ነገር ነው ማለት ነው። ሁለት ሰው አይጣላበትም ፀሐይ በምስራቅ እንደምትወጣ። ሶስተኛው ነገር ደግሞ العلوم النظرية التي تحصل بالنظر والاستدلال። ሶስተኛው በማየትና በመመርመር ላይ የተመሰረተ ዕውቀት። ለምሳሌ ላቦራቶሪ ውስጥ ተገብቶ የሚታይ ነገር የሚመረመር ነገር አቅል ነው የሚባለው። ላቦራቶሪ ውስጥ ገብቶ የሚመረመር ነገር አቅል ነው የሚባለው። አሁን ሁለተኛ ላይ ያነሳሁት ነገር በነገራችን ላይ 1 እና 3 እኩል ነው ወይ ካልኳችሁ በእርግጠኝነት 1 3 ሊሆን አይችልም፣ 3ም 1 ሊሆን አይችልም። እኩልም ሊሆኑ አይችሉም በምንም ተአምር። አንድ ሰው መጥቶ አይ 1ም 3 ነው 3ም 1 ነው ካላችሁ ችግር አለበት ማለት ነው። ያ ሰው ችግሩ የአቅል ጉዳይ ነው። እዚህ ጋር መጽሐፉ ላይ እንዳለው የአቅል ነገር የሚለያይ ነገር መሆኑም እዚህ ጋር ታገኛላችሁ። አንዱ መጥቶ አሁን 1ም 3 ነው 3ም 1 ነው ሊልህ ይችላል። ጤነኛ ነው ብለህ የምታስበው ሰው ያ ነገር ደግሞ ትክክል እንዳልሆነም የምናውቅ ይሆናል። አራተኛው ነጥብ ደግሞ ምንድነው? رابعا واخيرا العمل بالعلم او الاعمال التي تكون بموجب العلم። عقل ብሎ ማለት ደግሞ ሌላኛው ትርጉም ደግሞ በእውቀት ላይ የተመሰረተ ተግባር الاعمال التي تكون بموجب العلم በእውቀት ላይ የተመረኮዘ ተግባር عقل يبالال. الله سبحانه وتعالى وقالوا لو كنا نسمع أو نعقل ما كنا في أصحاب السعير بلو يجهنم سووش تناقرون دالن هلا مالتنا بنقراتش الليالي عقل بلن سنناقر يسولج ما السبيع موسنيا نقروتش ما مزازنيا نقروتش ما تنتنيا يهونون أكالنو بلو تناقرنا أمرونو بلو تناقرنا هيا ሁለተኛው ገጽ ላይ حدود العقل አለ። የአእምሮ ድንበር ምን ያክል ድንበር አለው? ምን ያህል ማሰብ ይችላል የሰው አቅል? የትስ ቦታ ላይ ነው መቆም ያለበት? ከዚያ በኋላ ማለፍ የለበትም የሚባለው? ለምንስ ነው የማያልፈው? በዚህ ነገር ላይ ሼኻችን ምን አለ? የሰው ልጅ አቅል وإن كان له في الشرع شأن በኢስላም ውስጥ ትልቅ ቦታ የተሰጠው ቢሆንም የሰው ልጅ አቅል ትልቅ ቦታ አለው በኢስላም ውስጥ። أفلا يعقلون أفلا تعقلون እያለ ቁርአን በተደጋጋሚ ይናገራል። የሰው አቅል የሰው አእምሮ ቦታ አለው ኢስላም ውስጥ። ዝጋውና ዝም ብለህ የምትባለውን ብቻ ተከተል አይደለም፣ ለአስተንትን ነው የምትባለው በኢስላም። ሆኖም ግን አለ ኢላ አነ حدوده ضيقة ድንበሩ ግን ጠባብ ናት። ማሰብ ይችላል፣ የተሰጠውን ያክል ነው ማሰብ የሚችለው። حتى በፍልስፍናው ዓለም ራሱ እኮ ስትገቡ ፍልስፍናው ውስጥ ተኪዶ እስከ መጨረሻ የማይደረስበት ነጥቦች አሉ። በቃ የግድ መቆም ያለብህ ነጥቦች አሉ። ምክንያቱም ከዚያ በኋላ ያለው ነገር ከድንበር ውጭ ስለሆነ ማለት ነው። ምን አለ? ወመጃላቱሁ محدودة የሰው ልጅ አእምሮ ሊያስበው የሚችለው ሴክተሮች በጣም የተወሰኑ ናቸው። የሰው ልጅ አሁን ያየውን የሰማውን
ወይ ደግሞ አምሳያውን ያየለትን ነገር ሊገምት ሊያስብ ሊያስተነትን ይችላል። ከዚያ ውጭ ያለው ነገር ጥያቄ ውስጥ ይገባል ማለት ነው። ወላ يمكنه تجاوزها ከተገደበለት ገደብ ውጭ ማለፍ አይችልም። ወደፊትም መሄድ ወደ ኋላም ተመልሶ እንትን ማለት አይችልም ማለት ነው። النقص لاحق به وجائز عليه ጉድለትም ደግሞ ብዙ ጊዜ ያጋጥመዋል። የሰው ልጅ አእምሮ ከጉድለት ንጹህ አይደለም፣ ይጎላል። የማይሆን ነገር ሊያስብ ይችላል። ስህተትን ትክክል አድርጎ ሊወስድ ይችላል። لذا فهو اضعف من ان يحكم في شيء خارج عن محل ولايته የሰው ልጅ አእምሮ ሊያስበው ከተፈጠረው ነገር ውጭ ያስብ ተብሎ መገፋፋት ያልተሰራለት ቦታ ላይ የሆነ ነገር አምጥቶ ሰክቶ እንዲሰራ እንደመሞከር ማለት ነው። የሰው አእምሮ የተሰራለት ነገር አለው። የሰው አእምሮ ገደብ የለውም የሚል ሰው ካለ ራሱ ችግር አለበት። የሰው ልጅ አእምሮ ገደብ አለው፣ የሆነ ሊሚት አለው። እስከዚያ ድረስ ያስባል። ከዚያ በኋላ ያለውን ነገር ደግሞ በደንብ ማሰብ አይችልም። ምክንያቱ ሲባል ስለተገደበ ገደብ ስላለው አው አየስተቂል عن الشرع استقلالا تاما ስለ አላህ Subhanahu Wa Ta'ala ሃይማኖት አሁን ለምሳሌ ስለ ዲን الاسلام ሲናገር ስለ የትኛው ሃይማኖት ሲናገር በአቅል ብቻ ነገሮችን ልምራ የምትል ከሆነ ላይ አይቻልም። ምክንያቱም በጣም ብዙ ነጥቦች አሉ። ያንተ አእምሮ በጣም ደካማ ስለሆንክ ሊደርስበት የማይችል እውነታው እኮ እውነታ ነው፣ ሙሉ ነው። እዚያ ጋር እውነታው ሙሉነቱ ወላኪን ያንተ አእምሮ ሊደርስበት አይችልም ሙሉነቱ ማለት ነው። በጣም አጭር ነው አእምሮ። ለምሳሌ ያክል የሆነ ሰው አንተ ጋር መጥቶ እንዲህ ተበድዬ እንዲህ ተደርጌ እንዲህ ተገድዬ እንዲህ ተወግቼ ብሎ ይነግራል። ያ ግለሰብ መጥቶ የነገረህን ነገር ወሰድክና እንዴ ይሄንን ሰውዬ እንዲህ ወጋ ሰውማ በጣም ጥፋተኛ ነው፣ አጥፍቷል፣ እንዲህ ወስኜበታለሁ አልክ። ያንን ካልክ በኋላ ወጋኝ ያለው ሰውዬ ደግሞ መጣና ከሱ የባሰ ተበድሏል። እሱኛው መጎዳት ብቻ አይደለም፣ እሱ ሰውነቱ ሁላ ተቆርጧል፣ እጁ ተቆርጦ እግሩ ተቆርጦ ምናምን ነው የሚመጣው። ከዛ ትደነግጣለህ ማለት ነው። ምክንያቱም መጀመሪያም ያንን ውሳኔ ቸኩለህ የወሰድከው ያንተ አእምሮ የተነገረህን ነገር ተንተርሶ ነው ያንን ውሳኔ የሰጠው አይደል? ምክንያቱም በእውቀትህ ማነስ ወይ በኢንፎርሜሽን ማነስ ምክንያት ያን ውሳኔ ወሰንክ እንጂ ሙሉ ኢንፎርሜሽን ቢኖርክ ሙሉ ውሳኔ ትወስን ነበር። የሰው ልጅ አእምሮም እንደዚያ ነው። ከዚህ ዓለም የምናውቀው ነገር በጣም ጥቂቱን ነው። ያንን ጥቂቱን ብቻ ተንተረሰን ሙሉ ዓለም ላይ እንወስን ካልን ችግር ነው የሚሆነው። ምክንያቱም ያልዳሰስ ነው ያላገኘነው ነጥብ ላይ ትልቅ ጉድለት ይፈጠርብናል ማለት ነው። ተግባባን? ዝም ብለን እንወስንና ከወሰንም በኋላ አሁን እንደነገርኳችሁ ታሪክ ሌላ ነገር እናያለን እዚያ ጋር ሄደን። ለምሳሌ አክላውን ቻርልስ ዳርዊን እኮ በፊት ስለ ሰው ልጅ አስላል አንዋዕ ብሎ ነገሮችን ኦሪጂን ኦፍ ስፒሺስ ነው የሚባለው ያን ነገር ሲጽፍ እኮ እሱ ያሰበው የሰው ልጅ ከዝንጀሮ ጋር ትንሽ ስለሚቀራረብ ምናምን ብሎ ነው ያስቀመጠው ያንን ኮንሰፕት ማለት ነው። የሆነ መመለሻ ግንድ አላቸው ምናምን። አሁን ላይ ግን ቴክኖሎጂ ይሄን ያክል ይሄዳል ብሎ አላሰበም። ቻርልስ ዳርዊን የዚያን ተቀምጦ በጣም ብልጥ ሰው ስማርት ሰው ተብሎ ሲወራለት የነበረ ሰው በዚያ ሰዓት የማያውቀውን እውነታ ዛሬ ላይ የአንደኛ ክፍል ተማሪዎች ያውቁታል ነው አይደለም? ነዓም። አላህ ደግሞ Subhanahu Wa Ta'ala የዛሬ ላይ አንደኛ ክፍል አይደለም የዛሬ ላይ ፕሮፌሰሮች የዛሬ አይደለም ለዘላለም እንኳን እስከ يوم القيامة ድረስ የሚመጡ ፕሮፌሰሮች ተሰብስበው የማያውቁትን ዕውቀት ረበል ዒዘቲ ወልጀላል አካሏል። አጠቃላይ ዕውቀትም ማለት ነው። ሁሉንም አዋቂ አምላክ ነው። ስለዚህ አንተ ዕውቀት ይሄን ያክል ጎዶሎ ሆኖ ሳለ እንኳን አንተ በጣም የዓለማችን ጂኒየስ የሚባሉ ሰዎች ዕውቀታቸው ጎዶሎ ሆኖ ሳለ አንተ ደግሞ ተነስተህ ሁሉን አዋቂ አምላክን ስለሱ ጉዳይ እንትን ለማለት መወሰን በጣም ከባድ ይሆናል። ስለዚህ አሁን ሼኻችን ይሄን ነገር አነሱና ሁዱዱል ዐቅል ያሉ የሰው ልጅ ዐቅል አእምሮ ገደቦች። ስለዚህ ያሉ የሰው ልጆች ሆይ يستقل عن شر استقلال تام وهذا من آثار كمال الخالق الله سبحانه وتعالى ሙሉ መሆኑን የሚያሳይ ነው። የሰው ልጅ ጎዶሎ መሆናቸው የሚያስቡት ነገር ሙሉ አለመሆኑ የአላህን سبحانه وتعالى ሙሉነትን ያሳየናል። وضعف المخلوق قال عز وجل وخلق الإنسان ضعيفا የሰው ልጅ ደካማ ተደርጎ ነው የተፈጠረው። ሲፈጠርም አላህ ነው እንደዚያ ብሎ ይነገረን። የሰው ልጅ የፈጠረው አምላክ ደካማ አድርጌ ፈጠርኩት አለ። خلاص ደካሞች ነን፣ ይሄን ነገር እንቀበላለንም። አልহামዱሊላህ ረቢል ዓለሚን እንኳንም ደካማ አደረገኝ። فالقاعدة إذن እንዲህ ከሆነ አለ ህግ ቁጥር 1 ስሙ አለ። ስለ አእምሮ ጉዳይ ሲነሳ ህግ ቁጥር 1 ምንድነው ያለው ነገር? للعقل سلطة የሰው ልጅ አእምሮ ስልጣን አለው። ያ ስልጣኑ ግን لكنها محدودة لا مطلقة ስልጣኑ ግን የተገደበች ናት፣
ከገደቧ ማለፍ አትችልም። የተለቀቀ ልቅ የሆነ ስልጣን አይደለም፣ ገደብ አለው። ከገደቡ ካለፈ ያልታሰበ ነገር ያመጣል ማለት ነው። ገደል ነው የሚከትህ። ለምንድን ነው ገደብ የሚኖረው ተብሎ ሲታሰብ የመጀመሪያው ነጥብ አለ አወለን አነሁ ላ ደኽለ ለሁ ፊል ገይቢያት፣ የሰው ልጅ አእምሮ ያልተነገሩን ሩቅ የሆኑ ነገሮችን መገመት ስለማይችል አላህ ስብሓንሁ ወተዓላ ስለ አስማ ሲፋት፣ ስለ የውም አልቅያማ፣ ስለ ቀደር በጣም ብዙ ነገሮችን የሰው ልጅ ሊያየው ሊዳስሰው የማይችላቸው በጣም ብዙ ነገሮችን ዘረዘረልን። እነኚህ ነገሮችን በቁርአን ላይ ሲነግረን ሊየብሉወኩም አዩኩም አሕሰኑ ዐመላ ነው። ከአላህ ዘንድ የመጣውን ነገር በአጠቃላይ አልሐምዱሊላህ ብሎ ልቡ ረግቶበት የሚቀበል ደስ ብሎት የሚቀበልና እኔ እኮ አእምሮ አለኝ በአእምሮዬ አላስብም እንዴ እያለ እዚህ ደካማ አእምሮ ካላሰብኩ ብሎ እየተጣጣረ ሄዶ የማይሆን ገደል ውስጥ የሚገባውን ሰው ለመለየት ነው። ስለዚህ ምን አለ አልገይብያት፣ የተደበቁ ነገሮች፣ አላህ ስብሓነሁ ወተዓላ ያላሳየን ነገሮች፣ ገይብ የሚባሉ ነገሮች፣ የተደበቁ ወይ ደግሞ ሩቅ የሆኑ የማይታዩ ነገሮች ከሶስት ነገር አንድ መሆን አለባቸው ይባላል። ለመገመት አንድን ነገር ለመገመት ከሶስት ነገር አንዱ መሆን አለባቸው። መጀመሪያ ሊገመት አንድ ነገር የግድ የሆነ ጊዜ ላይ ያን ነገር ማየት አለብህ። በፊት አንድ ጊዜ ላይ የሆነ ጊዜ ላይ ያን ነገር አይተሃል። አንድ ሁለተኛ ነገር ወይ ደግሞ የዚያ ነገር አምሳያ አይተሃል፣ ምሳሌውን ማለት ነው። እሱን የሚመስል ነገር አይተሃል። ሁለት ሶስተኛ ነገር ደግሞ ስለዚያ ነገር የማይዋሽና የማይሳሳት ኢንፎርሜሽን ደርሶሃል። ከነኚህ ሶስቱ በአንዱ ልታውቃቸው ትችላለህ። አይተኸው ከሆነ ማስታወስ አይከብድህም። የሆነ ጊዜ ያየኸውን አካል ያየኸውን ግለሰብ እከሌ እኮ ስልክ ደወለ ከተባልክ መጀመሪያ አእምሮህ ላይ ውል የሚለው የሰውየው ፊት ነው ስለምታውቀው። ሁለተኛ ነገር ደግሞ የሆነ ሰውዬ እኮ መጥቶ ሄደ ከተባልክ መቼም የሆነ ሰውዬ ተብሎ በሆዱ የተንደባለለ እንደ እባብ በሆዱ እንትን እያለ የሚመጣ ሰው አታስብም። የምታስበው በሁለት እግሩ እየሄደ የመጣ ሰው ወይ ደግሞ ጤነኛ ካልሆነ ደግሞ በአልጋ ተገፍቶ ወይ ደግሞ በጋሪ የመጣ ሰው በወንበር ላይ ተቀምጦ የመጣ ሰው አድርገህ የምታስበው እንጂ እንደ እባብ የሚምዘገዘግ አድርገህ አታስብም። ምክንያቱም ሰው ሲባል ሰዎችን ስለምታውቃቸው። ለዚህ ነው ብዙ ጊዜ ስለ አስማኢ ወሲፋት ጉዳይ ሲነሳ ለይሰ ከሚስሊሂ ሸይኡን ብሎ አላህ ሱብሓነሁ ወተዓላ በሩን የዘጋው ማለት ነው። በቃ አታስቡ፣ ራቅ አትበሉ። ምክንያቱም አላህ ሱብሓነሁ ወተዓላ አምሳያ የለው። ማሰብ አትችል፣ ስለ አላህ ሱብሓነሁ ወተዓላ ምሳሌ ማስቀመጥ አትችል። ምክንያቱም አምሳያ ስለሌለው፣ ስላልታየ አምሳያ ስለሌለው ነብዩ የነገሩን የአላህ ሱብሓነሁ ወተዓላ ቃልና ሐዲስ ብቻ ስላለ በሐዲስና በቁርአኑ ልክ ነው የምንከተለው። ስለዚህ አሁን ሁለተኛው ምንድነው አልኳችሁ? አምሳያ ነው የሚፈለገው። ስለ አኺራ ሲነገር ለምሳሌ ያክል ቀብር ውስጥ እንዲህ ይደረጋል ተባለ። ቀብር ውስጥ ያለውን ዓለም መገመት አትችልም። ምክንያቱስ ከተባለ ያ ዓለም ራሱን የቻለ ዓለም ስለሆነ ያን ዓለም መገመቻው ደግሞ በዚያ ዓለም ላይ የሚደረጉ ህጎች ሙሉ በሙሉ ቢነገርህ ነበር ያን ነገር መገመት የምትችለው። ስላልተነገረህ መገመት አትችልም። ቀብር ውስጥ የሚደረገውን ነገር መገመት አትችልም፣ ከባድ ነገር ስለሆነ። መገመት ስላችሁ ደግሞ በአእምሮ ብቻ እንትን ማለት ነው አይደለም። ገምተህ ይሄ ነው ብለህ ማስቀመጥ አትችልም። ይሄ ለአእምሮ ይከብዳል፣ ይሄ ለእንትን ይከብዳል እኮ። ይከብዳል። ባይከብድህ ኖሮማ ባወከው ነበር እኮ። ባይከብድህ ኖሮ በተነገረህ ነበር፣ ግን ስለሚከብድ ነበር ያልተነገረ አብዛኛው። ስለዚህ ምን አለ ገይብያት የሚባለው ነገር ሁለተኛው አንደኛው ይሄ ነው ገይብያት። ሶስተኛ ደግሞ እንትን የማይዋሽ አካል ከነገራችሁ ብያችኋለሁ። በቁርአን በሐዲስ ምናምን ከተነገረ خلاص አለቀ። በቁርአን ከሆነ አለቀ። በሐዲስ ከሆነ ሐዲሱ ሰሂህ ነው ወይስ ضعيف ነው? ሰሂህ ከተሆነ خلاص አለቀ። መዝጋት ነው፣ ፋይሉን ዘግቶ መከተል ነው። ለምን ሲባል የሰው አቅል የማይደርስባቸው በጣም ብዙ ገይብያቶች አሉ፣ ሩቅ የሆኑ ያልተገለጡልን ነገሮች አሉና። ስለዚህ የመጀመሪያው የሰው ልጅ አእምሮ የተገደበ ነው ስንል ድብቅ የሆኑ ሩቅ የሆኑ ነገሮችን መገመት አይችልም። ሁለተኛ ነገር العقل لا يستقل بالهداية فمن رامها به وحده ضل። የሰው ልጅ በአቅል ብቻ ቀጥተኛ መንገድን እመራለሁ ብሎ ማሰብ ስህተት ነው። ያ ባይሆንማ ኖሮ ዓለማችን ላይ የምናያቸው አምላክ የለም ብለው የሚሟገቱ ሰዎች እኮ በጣም ብዙዎቹ ፕሮፌሰሮች ናቸው፣ ዶክተሮች ናቸው፣ ፈላስፋዎች ናቸው። አላህ ስብሓነሁ ወተዓላ አቅል ሰጥቷቸው ማሰቢያ ነገር ሰጥቷቸው አልከለከላቸው። አቅላቸውን ብቻ ስለሚንተራሱና ሙሉ በሙሉ የአቅል ነገር ብቻ ነው የሚዋጥልኝ በሚል ስለሚሄዱ ሁሉን ነገር ወደ ጎን ገታ አደረጉና መን ተከለ ዐላ ነፍሲሂ ወከለሁ ላሁ ኢለይሃ።
አላህ ስብሓነሁ ወተዓላ አንተ በራስህ ስትተማመን 100% በራስህ መተማመን ስትጀምር ያ መተማመንህ እስቲ እንደሚያዋጣህ እናያለን ነው ጉዳዩ። ባንተው ይቀራል ማለት ነው። መተማመንህ ገደል ይከተሃል። ስለዚህ በአቅል ብቻ ነገሩን እንትንም በል ብሎ ማለት ትክክል አይደለም። ሂዳያ ከአላህ ዘንድ የሚመጣ ነገር ነው። የባሮች መልፋትም ትልቅ ቦታ ቢያስገኝበትም ምን አለ አቅል ብሎ ማለት አለ ልክ እንደ አይን ብርሃን ነው አለ። العين لا تبصر إلا أن اتصل بها نور الشمس أو المصباح። የሰው አይን ድብቅ ጨለማ ውስጥ እኮ ምንም ማየት አይችልም አይደል? በድብቅ ጨለማ ድግሪ ጨለማ ውስጥ እኮ ምንም ማየት አትችልም ኢላ የሆነ መነጽር ካላደረክ በስተቀር፣ ምሽትን ወደ ቀን የሚለውጥ መነጽር ካላደረክ በስተቀር ድቅድቅ ጨለማ ውስጥ ምንም መብራት ከሌለ ምንም ማየት አትችልም። ልክ እንደዚያ ነው የአላህ ስብሓነሁ ወተዓላ ሂዳያ ኑር ነው። ያ ኑር ያ መብራት ከአላህ ዘንድ ካልበራልክ አጠገቡ እየዞርክ የሆነ መርፌ ነገር ጠፋብህን በል በጨለማ ውስጥ አጠገቡ እየዞርክ እየተራመድክበት እየረገጥከው አታየውም ያን ነገር። ሐቅን ሌት ተቀን መጽሐፉን ከፍተህ እያነበብክ ልታገኘው አትችልም። ምክንያቱ ሲባል ومن يضلل الله فلا هادي له ነው። ولا تكلني الى نفسي طرفة عين እያሉ እኮ ሁሌ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ የሚያስደርጉትም እኛም ዱዓ እንድናደርገው ያስተማሩንም ለዚህ እኮ ነው። ወደ ራሴ በራሴ እንድመካ አታድርገኝ ያ ረቢ ብላችሁ ለምኑ ያሉትም ለዚህ ነው ማለት ነው። እዚህ ወንድሞች ስለዚህ ولقد مكناكم فيما إن مكناكم فيه وجعلنا لهم سمعا وأبصارا وأفئدة فما أغنى عنهم سمعهم ولا أبصارهم ولا أفئدة من شيء إذ كانوا يجحدون بآيات الله። يا الله ቃል ለመካድ እኮ አእምሮአቸው አይናቸው ጆሮአቸው ምንም አልጠቀማቸውም ማለት በቃ ያ ሁሉ ተሸክመው አይናቸው እየሰራ ጆሮአቸው እንትን እያለ እንዲሁም ከሌሎች በላይ የተሻለ ኑሮ የሚባለው አይነት ኑሮ እየኖሩ ሳይንቲስት እየተባሉ ተከብረው እያሉ አምላክን ግን ማግኘት አልቻሉም ማለት። ምክንያቱ ሲባል አላህ ስብሓነሁ ወተዓላ إذ كانوا يجحدون بآيات الله يا الله سبحانه وتعالى قالن መካድ ሲጀምሩ ዘጋባቸው ማለት ነው። وحاق بهم ما كانوا به يستهزئون የሚቀልዱበት ነገር በአጠቃላይ ደረሰባቸው። ከዚያስ ምን አለ ሼኻችን? ሶስተኛ ነጥብ አለ لا يستقل بالفصل بين الناس فيما يتنازعون فيه። عقل የሚባለው ነገር የሰው ልጆች የሚጣሉት ነገር ላይ ሙሉ በሙሉ ውሳኔ ሰጥቶ የሰው ልጅ በእኩል አስደስቶ መለየት አይችልም። ለምሳሌ ሽምግልና ሄዶ የሚያውቅ ሰው በደንብ አድርጎ ያውቀዋል። ሽምግልና ሰዎች መሃል ተቀምጠህ እኮ አንተም ተው አንቺም ተው ቤተሰብ መሃል ማለት ለምሳሌ አንቺም ተው አንተም ተው እያላችሁ ስንት ሰዓት ፈጅታችሁ ምንም ሳትጠቅሟቸው ሳትጠቀሙበት ናላችሁ ዞሮ የምትለያዩበት ጊዜ ይኖራል። የሰው ልጅ አቅል ሙሉ በሙሉ ሐቅን ባጢልን መለየት የሚችል ቢሆን ኖሮ ቁጭ ላይ አይደለ አንተ እዚህ ጋር ሐቅ አለክ አንተ እዚህ ጋር ባጢል አለክ እዛ ጋር ያሉትም አቅላቸው አቅል ነው አይነሱም አእምሮ ነው በቃ ይሄ ነገር ትክክል ነው ይሄ ደግሞ ስህተት ነው ብለው ሙሉ በሙሉ ይቀበሉና በአንድ ደቂቃ ውስጥ የስንት ዘመን ጥል በአንድ ያልቅ ነበር። ወላኪን የሰው አቅል ደካማ ስለሆነና የተለያየ ስለሆነ በሆነ ነገር ላይ ሙሉ በሙሉ 100% ቆርጦ ማሳለፍ አይችልም ማለት። ሰዎች የተጣሉበትን ነገር ያልተግባቡበትን ነገር ሙሉ ውሳኔ የመስጠት ስልጣን የለውም። ምክንያቱ ሲባል ከአላህ ዘንድ የመጣ ኩልል ያለ ትክክለኛ ሐቅ ስላልሆነ። ከአላህ ዘንድ የመጣ ሐቅ ቁርአን ነው። ከአላህ ዘንድ የመጣ ሐቅ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ወማ ينطق عن الهوى إن هو إلا وحي يوحى ስለሆነ ማለት ነው። ስለዚህ ወንድሞች فهو الذي لا اختلاف فيه ولو كان من عند غير الله لوجدوا فيه اختلافا كثيرا ይላል እኮ ቁርአን። ከአላህ ውጭ በሌላ አካል የመጣ ነገር ቢሆን እኮ ቁርአን ግጭቶችን ቁርአን ውስጥ ያገኙ ነበር። ግን ግጭት የለውም እኮ ስለዚህ ከአላህ ዘንድ ነው የመጣው ስለማይጋጭ ስለማይጣረስ። ስለዚህ ያለው ነገር ምንድነው ማለት ነው? እዚህ ጋር ይሄንን እናገኛለን ማለት ነው። ከዚያም አላህ Subhanahu Wa Ta'ala فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا የሚለውን ነገር ሸይኻችን አምጥተው አስቀመጡና የሰው አቅል የተገደበ ነው ስንል እነኚህ ሶስቶችን ትላልቅ ባህሪያቶች አሉት። እነኚህ ባህሪያቶች ግን ለምንድን ነው የመጡት? ምክንያታቸው ምንድን ነው ማለት የሰው ልጅ እነኚህ ባህሪያቶችን የሚያንጸባርቀው ለምንድን ነው? ምን ስለሆነ ነው? የመጀመሪያው ሰበብ محدودية العقل ሰው ልጅ አቅል እንዲህ ጠባብና ውስን መሆኑ በምን ምክንያት ነው? ይሄን ሁላ ሼኻችን የሚናገርበት ምክንያት እንገራችሁ። ዘንድሮ ሰዎች አእምሮዬ እኮ ያስባል በአእምሮ ያላስተነትንም እንዴ በሚል ገደል እየገቡ ስለሆነ ነው። አእምሮዎች አይደለም የምትከተለው ከአላህ ዘንድ ሂዳያ ሊኖረው ይገባል ማለት ነው የምትከተለው ነገር።
ሰበቡ ማህዱድየት العقل የሰው ልጅ አእምሮ የተገደበበት ምክንያት አለ ምክንያቱ ትላልቅ አራት ምክንያቶች አሉት አለ የመጀመሪያው እነሆ መخلوق ናቅስ የሰው ልጅ አእምሮ ሙሉ ቢሆን ኖሮ አስባችሁታል ሁሉም የሰው ልጅ ሙሉ ቢሆን ኖሮ ራሱን የቻለ ፈጣሪ ሊሆን ነው ማለት እኮ ነው የሰው ልጅ ከውዝ ሙሉነት የአላህ ብቻ ስለሆነ የሰው ልጅ የሰውነት ምልክቱ ራሱ መጉደሉ ስለሆነ የሰው ልጅ የሰውነት ምልክቱ ራሱ መሳሳቱ ማበላሸቱ ማጥፋቱ መውደቁ ከዚያ መነሳቱ ስለሆነ ተግባባን ስለዚህ ምን አለ ነው مخلوق ናቅስ ጎዶሎ ፍጡር መሆኑን ማሳያ ነው አለ خلاص خلقه الله هكذا ناقصا لا كاملا ሙሉ አድርጎ ሳይሆን አጉድሎን አላህ Subhanahu Wa Ta'ala የፈጠረው ለምን አጉድሎ ፈጠረው ቢሞላ የት እንደሚደርስ አስቡት እስቲ እንዲህ ጎዶሎ ሆኖ ከአላህ እብቃቃለሁ ብሎ እንዲህ የሚጠግብ ከሆነ ጎዶሎ ሆኖ የሚጠግብ ከሆነ ሙሉ ቢሆን ደግሞ አስቡት ምን እንደሚያስብ ማለት ነው ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا بلو ሲናገር አልነበር እንዴ ጎዶሎ የነበረው ፊርዓውን አላህን ለመዋጋት እኮ ፎቆችን ሲገነባ ነበር ጎዶሎ ሙሉ ቢሆን ደግሞ አስቡት ምን እንደሚያስብ ለኛው ጥቅም ነው ጉድለቱ ማለት ነው በጣም ብዙ ከአቅሙ በላይ የሆኑ ጉዳዮች አሉ አለና ሼኻችን እዚህ ጋር አንስቶ العلماء كلهم بعلومهم وعقولهم وتقنياتهم لا يعرفون كل شيء عن ذبابة سبحان الله ዓለማችን ላይ ያለው ቴክኖሎጂው ምኑ እንዳለ ሰብሰብ ብሎ ዓለማችን ላይ ያለው በአጠቃላይ ቢሰበሰብና አንድ ቦታ ላይ ተሰብስቦ እንትን ቢል لا يعلمون كل شيء عن ذبابة አለ እቺ በእጃችን እንዲህ የመታን መንገላናትን ዝምብን ስለ ዝምብ ሙሉ ነገር ሊያውቁ አይችሉም ማለት ስለ ዝምብን ተውት እንዲሁ ዝምብ እኮ አይጠቅመና ይጎዳንኛ ጉዳያችንም አይደለም ዝምብ በደንብ የምንጠቀምበት ውሃ አይደል እንዴ ሌት ተቀን የምንጠቀምበት የምንጠጣው የምንታጠብበት የሰው ልጅ ህይወት ዋና መሰረታዊ ነገር ውሃ ነው ስለ ውሃ ቴክኖሎጂ ሳይንስ የሚባለው ነገር ምን ያክል ነው የደረሰበት ከ0.1% በታች ነው ማለትም ከሺህ አንድ እጅ አይሞላም ማለት ነው ከአንድ ሺህ እጅ አንድ እጅ እንኳን እውቀቱ የለንም ስለ ውሃ ጉዳይ እንኳን 1% ሊሞላ ውሃን ያልኳችሁ የምንጠጣው ትንቢለን የምንሞተው ከተወለድንበት ጊዜ ጀምሮ እስከምንሞትበት ቀን ድረስ ታጥበንበት ነው የምንቀበረው አይደል ስንወለድ እኮ በሱ ነበር የታጠብነው ስንሞትም በሱ ነው የምንታጠበው ያን ያክል ግንኙነት ኖሮን እንኳን ስለ ውሃ ምንም ነገር አናውቅም ተቅሪበን ስለዚህ የሰው ልጅ የሚኮፈስበት እንትን የለው የሰው ልጅ አእምሮ የሚኮፈሱበት ነገር አይደለም የዓለማችን አእምሮ እንዳለ ቢሰበሰብ ስለሚጠጣው ውሃ እንኳን ማወቅ ያልቻለ ፍጡር ነው ማለት ነው ሁለተኛው ነጥብ አለ ምክንያቱ أن هذا العقل مكبل بالمحسوس المدرك يسوي لج أمره بميايونا بميسماو نجر أتجابو باللو نجر تاساري سلهونه ነው የሆነ ጊዜ አንድ መሬት ባዶ መሬት ጋር ለምርምር ያክል ነው ባዶ መሬት ጋር ሰዎችን ወሰዱና ሐሳባቸውን መጠየቅ ጀመሩ ይህ መሬት ለምን የሚመች ይመስላል ሲባል አንደኛው መጥቶ ይህ መሬት ምርጥ ሆስፒታል ቢገነባበት ለሀገሪቷም ጠቃሚ ነው ምናምን አለ ሁለተኛው ይመጣ እዚህ ላይ ነው አለ ትምህርት ቤት መገንባት ሶስተኛው ሲመጣ ደግሞ ቢታረስ ሀገሪቷን ያበላታል አለ ሲጣራ ይሄኛው ገበሬ ነው ያኛው ዶክተር ነው ያኛው አስተማሪ ነው ታሚንስ አብዛኛውን ጊዜ አጠገቡ ምንውለው ነገር በእኛ ሐሳብ ላይ አስተሳሰባችን ላይ ወሳኝነት አለው ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም المرء على دين خليله فلينظر احدكم من يخالل ያሉበት ምክንያት አንድ ሰው አዋዋዩን ወይ ደግሞ አውሉን ነው የሚመስለውና አብሯችሁ የሚውለውን አብረውት የምትውሉትን ጓደኛ ምረጡ አሉ المرء على دين خليله ምክንያቱም ኢፌክት ስላለው ነው የሰው ልጅ ላይ አጠገብህ ያለው ነገር ወሳኝነት አለውና ምን አለ የሚያየውና የሚሰማው ነገር በአጠቃላይ የሰው ልጅ ላይ ጫና ይፈጥራሉ አስተሳሰቡ ላይ ምኑ ላይ ለምሳሌ ያክል አሁን ሩቅ አትሂዱ የዛሬ 20 ዓመት አንዲት ልጅ 18 ዓመት 19 ዓመት ሳታገባ 19 ዓመት 20 ዓመት ከሞላት ቤተሰቦቻችሁን ጠይቁ እስቲ እናት አባቶቻችሁን ጠይቁ 17 ዓመት 18 ዓመት የሞላት ሴት ቆማ ቀረች ነበር የሚባለው እንደዛ ነበር የሚባለው በፊት አሁን ላይ 17 እና 18 ዓመት ላይ ካገቡ ልጅ እኮ ናት ገና አንድ ፍሬጅ ናት እኮ ሳደርስ እኮ ነው ያገባቸው ነው የሚባለው አሁን ላይ
ለምንድነው ሲባል ግሎባላይዜሽኑ ሲከፈት የማያገቡ ሰዎች ጋር መዋል ጀመርን። ሶሻል ሚዲያው ላይ ምኑ ላይ መዋል ጀመርን። ካልቸራችን እየተቀየረ ከተለያዩ ቦታዎች የገቡብን ነገሮች አሉ። አለማግባት የሚባለው ነገር ያ ነገር ባህላችን እስከ መቀየር ድረስ ደረሰ ማለት ነው። ያ ከመመጣ ከምናየው ከምንሰማው ነገር። ስለዚህ የሰው ልጅ አእምሮ የሚሰማውና የሚያየው ነገር በጣም አፌክት ያደርገዋል ማለት ነው። ሌላኛው ነገር ምንድነው? ሶስተኛው ምን አለ ሁለተኛው ላይ عمل العقل الذي هو الفهم والتحليل والاستنتاج يعتمد على معطيات الحسية የሰው ልጅ አእምሮ ሲባል እኮ ማሰቢያ ነው አይደል? ስታስብ እኮ ካየህ ከሰማኸው ነገሮች ነው መዝነህ ሚዛን አድርገህ የትኛው ይሻላል የትኛው የገባው ነገር ነው የሚመዘነው። የሚገባው ነገር የተበላሸ ነገር ከሆነ ከተበላሹት ነው መርጠህ መልካሙን የምታወጣው። ከተበላሹት ነው ያልኩ። ከብልሹ መካከል የተሻለ ብልሹ ነው የምታወጣው። መልካም ነገር ከወሰድክ ደግሞ ከመልካሞቹ መካከል መርጠህ ስፔሻል የሆነውን ታመጣለህ ማለት ነው። ስለዚህ የምትወስደው የምታየው ነገር የምትሰማው ነገር በጣም ወሳኝነት አለው። ዩቲዩብ ላይ የምትከታተሉትን የምታዩትን ነገር በጣም ምረጡ። ምክንያቱም አይታችሁ ውስጣችሁ የሚገባው ነገር አፌክት ስላለው ነው እናንተ ላይ አእምሯችሁ ላይ። ሶስተኛው ምክንያት ደግሞ ያዕተሪህ ማ ያዕተሪህ ሚማ ዩብዒዱሁ ዐን الصواب ከእውነታ መንገድ እንዲዛነፍ የሚያደርጉት በጣም ብዙ ነገሮች አእምሮ ውስጥ ሊመጡ ይችላሉ። የመጀመሪያውና ትልቁ ነገር ነው ሻህዋ ነው፣ ፍላጎት የሚባል ነገር። ለምሳሌ ያክል አንድ ሰው የሆነን ወንጀል ሲሰራ መጀመሪያ ወንጀሉን ወንጀል ነው እያለ እየፈራ ነው የሚሰራው። በሸሪዓ አካባቢ ነው እየነገርኳችሁ ያለው ከሸሪዓው ጋር ተያይዞ። ሁለተኛ ላይ ያንን ወንጀል ተውበት አድርጎ ይመለስና ራሱን ለመያዝ ይሞክራል። አልቻለም፣ ተመልሶ ወደቀበት። 2-3 ከደጋገመ በኋላ ምን እንደሚፈልግ ታውቃላችሁ? ወላሂ ወንጀሉን መተው አይደለም፣ ላ ወንጀሉን ሐላል የሚያደርግለትን ሼክ መፈለግ ይጀምራል። አስተውላችኋል? ያን ነገር ወንጀሉን ሐላል የሚያደርግለትን ሼክ የሆነ በቃ አምታቶም ቢሆን እንዲገልበጥ አድርጎ ጉዳዩ ማለት ነው አላህ እንዳለው ነብዩ እንዳሉት ሳይሆን ራሱ እንዳለው ይሆን ነገር አመሳስሎ እንኳን የሚያቀርብለትን ሰው ይፈልግና ያንን ሰው ይከተላል። ስለዚህ አሁን ምንድነው ሐዋ የሚባለው ነገር? አቅሉ እኮ መዘናቀቶት እኮ አይደለም። ላ አንዳንድ ሰዎች አሁን አስተውላችሁ ከሆነ ክርክር ላይ ቀርበው ክርክር ላይ ተሸንፈው የያዙት ነገር ስህተት መሆኑን አውቀው በቃ እንደዚህ ነው በቃ ተመቸኝ አይደል ምን አገባህ ይላሉ። that means ጉዳዩ የአቅል ጉዳይ አይደለም። አቅል ከጫዋታ ውጭ ሆኗል ማለት ነው። አቅልህ ራሱ እየተጠቀምክበት ያለው እዚያ ጋር እንዲያመዛዝን ሳይሆን የሆነ አንተ ፑሽ እያደረግክ አምጥተህ የምትጭንበትን ነገር እንዲቀበልና እንዲተገብር እያደረግከው ነው ማለት ነው። ስለዚህ ዓጢፋ የሚባል ነገር ኢሞሽን የሚባል ነገር በጣም ወሳኝነት አለ። ለምሳሌ ያክል አሁን የሆነ ሰው መጥቶ ይህ ሰው 16 ዓመታትን ሙሉ በእስር ውስጥ እንዲማቆ እስር ውስጥ እንዲያሳልፈው ተብሎ ታሪኩ በጣም ልብ በሚነካ መልኩ ከተነገረ በጣም ታዝንለታለህ አይደል? ሰርቶ የገባው ግን እናት አባቱን ገለው ነው ከተባልክስ መጀመሪያ ውሳኔ የምሰጠው በጣም ተበድሏል ልቀቁት ልትል ትችላለህ። አሁን አሜሪካን ሀገር ላይ የሚኖሩ አብዛኞቹ ሰዎች በዜና ሲሰሙ የነበረው ነገር በአጠቃላይ ስለ እስራኤል መበደል ነበር። ፍልስጤሞች በዳዮች እንደሆኑ እንደጎዷቸው፣ እስራኤሎች ደግሞ በጣም ጨዋ እንደሆኑ ነበር የሚሰሙት። ሶሻል ሚዲያው የሆነ ጊዜ ላይ ግን ፈነዳና በቃ ሙሉ በሙሉ ያለው ነገር መጋለጥ ጀመረ። ሰዎች እውነታውን ማየት ሲጀምሩ አይናቸውን መግለጥ ጀመሩ። መጀመሪያ ለካ እስራኤል ትክክል ናት ብለን ስናስብ የነበረው ስህተት ነበረ። ምክንያቱም የተሰጣቸውን ነገር እንትን እያሉ ስለነበር። ስለዚህ አሁን ምን አለ? መጀመሪያም ኢሞሽናቸውን ነበር እንትን ሲሉ የነበረው እንጂ እኮ ነገሩን መጀመሪያ ሲሰሙ በኢሞሽን ከመነዳት ይልቅ ቆይ መሬቱ መጀመሪያ የማል ነው አላችሁ ብሎ መጠየቅ ቢጀምር እኮ ይገባው ነበር አቅሉን አሰርቶ። ወላኪን አቅሉን አያሰርም። ምክንያቱም ኢሞሽን ሲመጣ አቅል የሚባለው ነገር ከጨዋታ ውጭ ነው የሚሆነው። ሌላኛው ገضብ፣ ሲናደድ አንድ ሰው የሚወስነው ነገርና ሲደሰት የሚወስነው የተለያየ ነው። ኖርማል ሲሆን ሰው ሲደሰት ቃል የሚገባውን ነገር አያውቅም ይባላል። ሲናደድ የሚወስነውን ነገርም አያውቅም ይባላል። ውሳኔና ቃል ይለያያል። ያው ደስ ሲለው ብዙ ነገሮችን ቃል ይገባና ከዚያ በኋላ ይጸጸትበታል፣ ወይኔ ቃል ባልገባው ብሎ። ሲናደድ ደግሞ ከባድ ውሳኔዎች ወስኖ ከዚያ በኋላ ይጸጸትበታል ማለት ነው፣ ለምን ወሰንኩ ብሎ። ስለዚህ አሁን ያለው ነገር ምንድነው? በንዴት በምን የሰው አእምሮ ሐሳብ ራሱ አስተሳሰባችን ራሱ ሊቀየር ይችላል። በንዴት ጊዜ የምንወስነው ነገር ሌላ፣ በሰላም ጊዜ የምንወስነው ነገር ሌላ ይሆናልና ማለት ነው። የሆነ ታሪክ ታስታውሳላችሁ? መፍለጫ
ቤቱ ፊት ለፊት አስቀምጦ ለሰላት ገብቶ ሰላቱን ሰግዶ ሲመለስ መፍለጫው ጠፋበትና ሰውየው በጣም ተናደደ። ጎረቤቱ መጥቶ ወደ ቤት ሊገባ ሲል አሰላሙ አለይኩም ብሎ ገባ። ፊቱን ሳየው ወላሂ የሌባ ፊት ነው አለ። ሰላምታው ራሱ ያ ሌብነቱን የሚደብቅበት ሰላምታ ነበር ብሎ ተናገረና ከዚያ በነጋታው ልጁ መፍለጫውን ያመጣለታል። ይሄ ቆንጨራ መሰለኝ የመፍለጫ እንትን የሚፈለጥበት እንጨት ምናምን ልጁ ሲያመጣለት ከየት አመጣው ሲል ትናንትና እኮ አስር ለመስገድ ስትገባ እኮ ይዤ ወደ ቤት አስገብቼው ነበር አለ። ልክ ሰውየው ወደ ውጭ ሲወጣ ጎረቤቱ ከቤቱ ይወጣል። ሲወጣ አሰላሙ አለይኩም ብሎ ሄደ። አይገርምም አለ። ወላሂ ዛሬ ደግሞ ሰላምታው ራሱ የሌባ ሰላምታ አይደለም፣ በጣም ጨዋ ሰላምታ ነው አለ። ከውዝ መጀመሪያ ሰርቆ ይሆናል ብሎ ሲያስብ ስለነበር ሰላምታውም የሌባ ሰላምታ ነው፣ አስተያየቱም የሌባ አስተያየት ነው። ገባችሁ? ስለዚህ ይዘነው የገባነው ነገር ስናስብ ለማሰብ እንኳ ስንፈልግ ይዘነው የምንገባው ነገር ወሳኝነት አለው። አራተኛው ምክንያት ደግሞ አን العقل ليس شيئا واحدا متفقا عليه የሰው አቅል ሙሉ በሙሉ ሰዎች የሚግባቡበት ነገር ሳይሆን የሚለያዩበት ነው። ያንተ አቅል የኔ አቅል አይደለም። ያንተ አቅል የሚቀበለው ነገር እኔ አልቀበለው፣ እኔም መቀበለው አንተ አትቀበልም። የግድ መቀበል አለብህም አይደለም። እኔም ያንተ መቀበል አለብኝ አይደለም። እንደዛ ቢሆንማ ማንም እኮ ባልተጣላ ነበር። የግድ እኔ መቀበለው አንተ መቀበል ካለብህና አቅል የሚባለው ነገር የሆነ ሚዛን ቢሆን ኖርማል ነበር። ለምሳሌ ያክል አንድ ሰው መጥቶ ይሄ እኮ ከአእምሮ አንፃር እኮ ትክክል አይደለም ይልሃል። ከምን አእምሮ አንፃር? ከማን አእምሮ አንፃር? ከአንተ አእምሮ አንፃር? ከኢትዮጵያውያን አእምሮ አንፃር? ከአሜሪካውያን አእምሮ አንፃር? ከሙስሊሞች አእምሮ አንፃር? ከክርስቲያኖች አእምሮ አንፃር? የሆነ ሪፈረንስ ያስፈልግሃል ማለት ነው። ተግባባን? አእምሮ የሚባለው ነገር ራሱ በሪፈረንስ የተገደበ ነው። ቅድም ስለተናገርነው ጉዳይ እንዳትረሱ። አጠገብህ የሚኖረው ነገር ሰራውንዲንግ የሚባለው ነገር በአጠቃላይ ወሳኝነት አለው አስተሳሰብ ላይ ማለት ነው። ስለዚህ የሰው አቅል ልዩነት አለውና የሚያስበው ነገር የሚያየው የሚበላው እንትን የሚለው ነገር በአጠቃላይ ይለያያልና ስለዚህ ያለ መጨረሻ ላይ ሁለተኛ ህግ አለ። የመጀመሪያውን ህግ ታስታውሳላችሁ። ሁለተኛው ህግ ደግሞ አለ። የመጀመሪያው ህግ ምን ነበር? የሰው አእምሮ ስልጣን አለው፣ የማሰብ ስልጣን አለው። ስልጣኑ ግን በጣም የተገደበ ስልጣን ነው አለ። ሁለተኛ ህግ አለ العقل غريزة يتفاوت الناس فيها አእምሮ የሚባለው ነገር የሰው ልጅ በአጠቃላይ የሚለያይበትና ሁለት ሰዎች አንድ የማይሆኑበት አይነት ነገር ነው። በጣም በአስተሳሰብ ደረጃ አንድ ናቸው የምትላቸው ሰዎች ሊኖሩ ይችላሉ። ሄደህ ግን ብትፈትሻቸው ለ30-40 ዓመት በደስታ ኖሩ የሚባል ትዳር ውስጥ ገብተህ ብትፈትሽ ብዙ ፖይንቶች ላይ መለያየቶች ነበሩ፣ መጋጨቶች ነበሩ ማለት ነው። ለዚያ ነው ሼህ ያነሱትና إن العقول مثل الأودية لها طاقة استيعاب للماء بقدر معين فلو صب فيها ماء البحر مثلا لحصل فساد عظيم وغرق كبير من على يسوي لج አእምሮ ብሎ ማለት ልክ እንደ እንትናት አለ እንደ ስልቻ ነው። ይህ ስልቻ ደግሞ ወይ ደግሞ የሆነ እንደ ጉድጓድ ነገር ነው አለ እንደ ጉድጓድ ነገር ነው። ይሄ ጉድጓድ ውስጥ የሆነ የተወሰነ ውሃ ቢጨመርበት በደንብ አድርጎ ይወስደዋል። የባህር ውሃ መጥቶ ደግሞ ቢጨመርበት ይደፍነውና ጉድጓዱን ወደ ሌላ ቦታ የሚያልፋል አለ። ስለዚህ አእምሮ እንትን አለው። ይሄ ሊታወቅ ይገባል ማለት ነው። سبحان الله بزي قد إلي ابن عباس قد ينسانا والأثر معناه صحيح ونافع إن كان في إسناده نظر وهو أن رجلا أتى ابن عباس بابن له فقال لقد حيرت الخصومة عقله وأذهبت المنازعة قلبه وذهبت به الكلفة عن ربه አንድ ሰው ኢብኑ አባስ ዘንድ ልጁን አመጣና ልጄ እኮ በጣም ከመከራከሩ የተነሳ በጣም በቃ ዲኑ ሁላ ተበላሽቶበታል አለው። ክርክር የሚያበዙ ሰዎች የዚህ ነገር ሰለባ ይሆናሉ ብዙ ጊዜ ማለት ነው። أي أن الرجل وجد أن ابنه يخوض في أشياء فوق طاقة عقله خلص كأمره بلا يهون ነገሮች ውስጥ እየገባ የማይሆን ነገር ውስጥ ገብቶ ራሱን ሲያጨናንቅ አየና ኢብኑ አባስ ምን አለ? እምዱድ በሰረከ የብነ አኺ አለው። ልጁ ፊት ለፊቱ ስላለ የወንድሜ ልጅ ሆይ አለው፣ እንዴው አባትህ ስላንተ እየተናገረ ነውና እስቲ አይንህን ወደዚያ መዘዝና እስቲ ፊት ለፊት የምትመለከተውን ነገር ንገረኝ አለ። መሰዋዱ الذي تراه ከፊት ለፊት የምታየው ጥቁረት ያ ጨለማ ምንድነው ሲለው قال فلان እከሌ ነው ብሎ መለሰለት። እሺ ትክክል ብለሃል አለው። فما الخيال المسرف من خلفه ከሱ ኋላ ያለው ባዶ ወደ ኋላ ያለው ርቀት ላይ ያለው ሩቅ ላይ ያለው ነገርስ ምንድነው እስቲ ንገረኝ አለው። قال لا ادري ምን እንደሆነ አላውቅም አለ። በጣም ሩቅ ስለሆነ በአይን አይታይምና እንዴት አድርጌ ነው ማውቀው አለ። قال عبد الله يا ابن اخي فكما جعل الله لابصار العيون حدا محدودا الله እኮ سبحانه وتعالى عبد الله بن عباس النبي صلى الله عليه وسلم ያጎት ልጅ ናቸው በዚሁ አጋጣሚ
فكما جعل الله لأبصار العيون حدا محدودا لك لسولج يا عين بلين الله سبحانه وتعالى يتوسن قدب اندستو هلا يا عيناتችን አቅም እኮ የሆነ የተወሰነ ሜትር ነው አይደል ከዚያ ሜትር ማለፍ እኮ አንችልም خلاص ከዚያ ሜትር በኋላ ያለው ነገር ማየትም አንችልም ልክ እንደዚያ ገደብ እንደሰጠው ሁላ من دونها حجابا مستورا ከዚያ በኋላ ያለውን እንደገደበበትና እንደሰወረበት ሁላ فكذلك جعل لأبصار القلوب غاية لا يجاوزها وحدودا لا يتعداها ለቀልቦቻችንም ደግሞ እንደዚያው ምን አደረገ ወይ ደግሞ ለልቦናችን አይን ደግሞ እንደዚያው ገደብ አስቀምጧል ከዚያ ገደብ ኋላ ያለውን ነገር ማየት እንዳንችል አድርጎናል አለው ስለዚህ አሁን ይሄን ይመስላል الغلو في تعظيم العقل እሱ ضلال ያለ ሌላኛው ነገር ደግሞ ስለ አእምሮ ጉዳይ በጣም ማካበድና አእምሮን በሁሉም ነገር ውስጥ እየወተፉ እንትን ማለት ትልቅ ስህተት መሆኑን ሸይኻችን እዚህ ጋር አነሱ ምን አሉ الغلو في تعظيم العقل የዓቅላችንን በጣም ከማጋነንና ከማካበድ የተነሳ ድንበር ማለፍ እሱ ضلال የጥመቱ ሁሉ መነሻ ነው የጥመቱ ሁሉ መነሻ ነጥብ ናት መጥመም ስትፈልግ خلاص አእምሮህን ከሁሉም ነገር በላይ ታረጋል አእምሮ እኮ አለን ማንንም አእምሮአችንን ሊገድብ አይደለም ሰውላ አእምሮ ግን ያልደረሰበት በጣም ብዙ ነገሮች አሉ እኔ አሁን ልጅ ያለው ሳስብ የነበራቸው ነገሮች ሁሉ አሁን ላይ ሳስታውስ ልጅ ያለው ስላችሁ የዛሬ 20 ዓመት እንኳን በነበረ አስተሳሰቤ አሁን ላይ ሳስበው ብዙ ነገሮች የዚያን ጊዜ አጥር አድርጌ ሳስባቸው የነበሩ ነገሮች አሁን ላይ ያስቁኛል 20 አይደለም የዛሬ 15 ዓመት በጣም በቃ አስቤ አልቀረብኝም ያኔ በጣም ምርጥ ነገር ማሰብ ነበር አሁን ላይ ግን ሳስበው ያስቁኛል ማለት እነዚያ ነገሮች ለምን ያኔ አሁን የማውቀውን ነገር ስለማላውቅ ነበር እንደዚያ ላስብ የቻልኩት አሁንም ደግሞ በመናገራቸውና በማድረጋቸው ነገሮች ከተወሰነ ጊዜ በኋላ ልስቅ እችላለሁ ዕውቀቴ በጣም ከሰፋ ያ ነው ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب من على شيخاتنا هذه قاعدة ليلا دقمو هق أسكمتنا الله هي دقمو ليلا هقنا الغلو في العقل أس الضلال يا أستساسب قداي لا يدنبر مالفنا أمرو لا يدنبر مالف يتأمت له من نشان يميلو وعامة الانحرافات عن جادة الحق مرجعها إلى هذا الأمر أبزهن يو تأمت ميبالو نقر راسو من نشاو يهيونة ابنو عليه አብዛኛው መዝሀብ የሚባሉ ነገሮች የተፈጠሩት ከዚህ ነው የሚል ነገርም አስቀመጠ ማለት ነው ሼኻችን والحقيقة الناصحة أن هؤلاء المتعاقلين ينافون العقل منافاة صريحة فالعقل الصريح ينادي فيهم لو كانوا يعقلون أن لي قدرة محدودة فلا تكلفوني ما لا أطيق إنني يسوء أمرو إيالو هل من ناقروا سووشنا أمرو قوال لن إيالو هل من دقاقموا سووشنا لمن بأمرو حتى السبب إيالو يا الله سبحانه وتعالى نقرن يقرارطو يا نبي صلى الله عليه وسلم نقرن يقرارطو በሚመቻቸው መልኩ የሚያመጡ የነብዩን ንግግር ለማስዋሸት የሚፈልጉ يا الله سبحانه وتعالى ንግግርን እንትን ለማለት የሚፈልጉ ሰዎች በአጠቃላይ አቅላቸው የሚላቸውን ነገር እምቢ ያሉ ነው አለ ስለ አቅል ጉዳይ ያወሩ እኮ ነው ግን ስለ አእምሮ ጉዳይ እየሰበኩ አቅላቸው የሚላቸውን ነገር እየሰሙ አይደለም አቅላቸው የሚላቸው ምንድነው ድንበር አለኝ ድንበሬን አትለፍ ነው አቅላችን በየትኛውም ሰዓት ላይ የሚያውቀው ምንድነው ድንበር እንዳለው ነው ድንበር እንዳለው ስለሚያውቅም ነው አላህ Subhanahu Wa Ta'ala በዚያ ልክም የፈጠረው ማለት ነው ስለዚህ አሁን ምንድነው የሰው አቅል ድንበር እንዳለው አንርሳ اقول للمتعاقل እነዚያ አእምሮ አለኝ አእምሮ አለ አእምሮ እያሉ የሚናገሩ ሰዎችን አንድ ምክር አለኝ አሉ ሼኻችን لن اذهب بعيدا ራቅ ብዬ እንኳን መሄድ አልፈልግም سأحدثك عن الدماغ ከሰው ልጅ አእምሮ የሚባለው ይሄ አሁን አንጎል ነው የሚባለው አንጎል ይሄ አሁን ፈሳሹ ማለት ነው ውስጥ ያለው እርጥቡ ነገር ስለሱ ልናገርህ አለ الدماغ الذي هو في كل انسان የሰው ልጅ ጭንቅላት ላይ ሁሉም የሰው ልጅ ጭንቅላት የተሸከመውን ውስጡ ያለውን ማሰቢያ ይሄ አሁን ነጩ ማለት ነው ነጩ አንጎል ነው አምቡላ ነው የሚባለው አምቡላ አዎ የሰው ልጅ አምቡላ ስለ አምቡላ ነው የምናገርህ አለ وبين ايدي علماء الاعصاب والتشريح ቀዶ ጥገና ላይ የሚሰሩ ሰዎችን እነሱ ፊት ለፊት ሲቀመጥ አለ ووزنه اقل من كيلو ونصف ክብደቱ 1 ኪሎ ተኩል እንኳን አያክልም አለ ከ1 ኪሎ ግማሽ አያክልም ከዚያም ያንሳል አለ በኪሎ ደረጃ هل تعلم انه يكاد يكون من اكثر الاشياء غموضا በዓለማችን ላይ ካሉ
በጣም ውስብስብ ከሚባሉ ነገሮች መካከል በጣም ውስብስቡ እንደሆነ ታውቃለህ አለ። ይህ ነገር አምቡላ የሚባለው ነገር في هذا الكون ما استطاع أحد إلى الآن أن يفك شفرة الخلايا العصبية. የሰው ልጅ አሁን ማሰቢያ የሚባለውን የዲኤንኤ እና የመሳሰሉ ነገሮችን ጂን የሚባሉ ነገሮችንና መሰሎቹን የሰው ልጅ የሚመራበትን ነገር በአጠቃላይ ለመፍታት እንኳን አልተቻለም ማለት አይደለም። ውስጡ ገብቶ ሙሉ በሙሉ ተንትኖ እንትን ለማድረግ ይቅርና ውስጡ ያለውን ነገር በዲቴይል እንኳን ለማስቀመጥ አልተቻለም ማለት ወአንማጥ العمل فيها እዚያ ውስጥ ያሉ ክንውኖች ተግባራቶች እንዴት ነው የሚከናወኑት፣ እንዴት ነው የሚሰሩት፣ አእምሮ እንዴት ነው የሚሰራው የሚለውን ነገር 100% እስካሁን ድረስ እንኳን ሊያስቀምጡ አልደረሱበትም። ጭራሽ በጣም እየተወሳሰበ ነው የሚሄደው። ምክንያቱም የሆነ ነገር ባገኙ ቁጥር ኢምቢሃር እየሆኑ ነው። አዲስ ነገር ሲገኝ በጣም ይደነግጣሉ። ምክንያቱም እንዴ ቀለል አድርገን ስናየው ነበር። አሁን ለምሳሌ የሆነ ጊዜ ላይ የሰው ልጅ አይን ችግር አለበት ሲባል ነበር። የአይን አፈጣጠር ችግር አለበት ተብሎ ሲወራ ነበር ከተወሰነ ጊዜ በፊት የዛሬ 30 ዓመት ምናምን። የሰው ልጅ አይን እንዲህ ቢደረግ አይን ውስጥ ያሉ እንትኖች አሉ፣ ህዋሳት አሉ። እነኛ ህዋሳት የሚቀመጡበት አቀማመጥ አላቸው፣ ሴሎች ማለት ነው። እነኚህ ሴሎች እንዲህ ባይቀመጡና እንዲህ ቢቀመጡ በሚል የተነገረ ነገር ነበር በሳይንስ ደረጃ። ከዚያ በኋላ ግን አሁን ላይ ሲደረስበት ያ ነገር አሁን እኛ በተፈጠርንበት መልኩ መቀመጡ የሰው ልጅ አይን ከፀሐያማ ቦታ ወደ ጨለማ ሲገባ በራሱ ጊዜ አውቶማቲካሊ ራሱን እያሰፋ አይሪስ የምትባለው ከውስጥ ያለችው ጥቁሯ ራሷ እየሰፋች እየጠበበች ነገሮችን እንድታስተካክል ማድረጉ ይከብደው ነበር። ወይ ደግሞ ከጨለማ ወደ ፀሐይ ሲወጣ ሊጠፋ ሁሉ ላይ ይችል ነበር እስከ ማለት ደረሱ። መጨረሻ ላይ ያሉት አሁን ላይ የደረሱበት ሳይንቲስቶች ማለት ነው። ያ ነገር ቀስ በቀስ ግራ ያጋባቸው መጣ፣ የበለጠ ማለት ነው። العمل فيها من تفكير ذكاء مشاعر እንዴት አድርጎ ነው ፊሊንግን የሚቆጣጠረው አእምሮ የሚባለው ነገር? እንዴት አድርጎ ነው የሚያስበው? አሳሰብ እንዴት ነው የሚሄደው? እንዴት አድርጎ ነው የሰው ልጅ ኢንተለጀንሲ ሌቭል እንዴት አድርጎ ነው የሰው ልጅ የመንቃት ወይ ደግሞ የፈጣንነቱ ደረጃ እንዴት አድርጎ ነው የሚወሰነው የሚል ነገር ሁላ ግራ የተጋቡበት ነገር ነው። ይሄ አሁን የምነግርህ وهو بين ايديهم ፊት ለፊታቸው አውጥተው ወይ ደግሞ ጭንቅላቱን ሰንጠቅ አድርገው ከፍተው ፊት ለፊታቸው የተቀመጠውን አምቡላን ነው እየነገርኩ ያለው። ፊት ለፊቱ ተቀዶ ተቀምጧል እኮ አምቡላውን እያየ ግን ውስጥ ያለውን ነገር መናገር አይችልም። በጣም ብዙ ነገሮች ውስብስብ ስለሆኑ ስለማያውቀው فكيف بما هو بعيد ይሄ በአይን የሚያዩት ነገር ከሆነ ሩቅ ያለውን ነገር ደግሞ እንዴት አድርገው ነው የሚደርሱበት የሚል ነገር አስቀመጠ ሼኻችን ባረከላሁ ፊህ ወአሕሰነ አላሁ ኢለይህ። በስተመጨረሻ ሼኻችን ምን አሉ? ይሄ አእምሮ እያለ ሰዎችን ግራ የሚያጋባ ሰውና ስለ አእምሮ ነገር በጣም የሚዘምር ሰው በጉንዳን ነው ማስመስለው አለ ሼኽ። ጉንዳን ይመስለኛል አለ። أمثله بنملة دبت على ورقة بيضاء ነጭ ቅጠል ላይ የሄደች فشاهدت رأس قلم بخط على هذه الورقة ትንሽዬ ጉንዳን አይታችኋል አይደል? ትንሽ ጥቁሯ ማለት ነው። የስኳር ጉንዳን ነው የምትባለው። ያቺ ትንሿ ጉንዳን እየሄደች ጭንቅላቷ ላይ ብዕር ታያለች። ብዕር ጭንቅላት፣ ይሄ ክቡ ማለት ነው። ክብ እኮ ነው የብዕር ጭንቅላት። የሚጽፈው ክብ ነገር ነው፣ የተሽከረከረ ነው ቀለሙን አውጥቶ የሚጽፈውና ያንን ክብ ነገር አየችና ቀለሙን يخط على هذه الورقة هذا هو حدود إبصار هذه النملة። እሷ ብዕሩን ስታይ በጣም ግዙፍ ነው፣ ብዕሩ በጣም ትልቅ ነው። ክቡ ደግሞ ድንጋዩ ጭንቅላቷን ብትባልበት እኮ አተርፍም፣ በጣም ግብዳ ነው ለሷ ማለት ነው። ለኛ ሳይሆን ለኛ እኮ ቀለም ብሎ ማለት እስቲ ላሳያችሁ አለው ይሄ ነገር። እስቲ ከታያችሁ እስቲ እዩት። የሚታያችሁ ከሆነ ይታያችኋል አይደል? እዚህ ጋር ያለችዋ ጫፍ ላይ ያለችዋ ማለት ነው። ይሄ ነገር የሆነ ወረቀት ላይ ሲጽፍ ለምሳሌ ያክል እዚህ ጋር አሁን እንዲህ አድርጌ ጽፍ እዚህ ጋር ጉንዳኗ አለች ከተባለ ጉንዳኗ እዚህ ጋር ብትኖር እንዲህ ዲፎከስ ያደረኩት ነው። ጉንዳኗ እዚህ ጋር ብትኖርና ቀለሙን እንዲህ እዚህ ጋር ብትመጣ እሷ በጣም ትንሽ ስለሆነች ቀለሙን አግዝፋ ነው የምታየው። ለሷ ቀለሙ አልቀረም፣ በጣም ትልቅ ነገር ነው። ከዚያ አለ فأصبحت بعد ذلك معجبة غاية الإعجاب برأس القلم
ከዚያ በኋላ በቃ በጣም ተገረመችና በብዕሩ ጉዳይ አቤት ስትገባ የምታወራው ስለ ብዕር ጉዳይ ነው ወይ የሆነ ነገር እኮ ግዝፈቱን ድቡልቡል ነገር አለው ጭንቅላቱ ላይ ግዝፈቱን ብታዩት ትላለች እሷ ማህበረሰቡን እንዳለ በቃ አዋከበችው የሆነ ግዙፍ ነገር አለ እያለች ግን እኮ እቺ ብዕር ናት ለኛ ማለት ነው وصارت تتغنى بشعره ونثره وابداعه አለ እንዴው ብዕር የሚባል ነገር አለ እያለች ወይ ደግሞ እንዴው የሆነ ድቡልቡል ነገር አለ እያለች ሌት ተቀን የምታወራው ግጥም የምትገጥመው ልቦለድ የምትጽፈው ስለሱ ሆነ አለ ሌት ተቀን በቃ የምትናገረው ከቤተሰቦቿ ጋር የምታወራው ስለ ብዕሩ ሆነ በድንጋጤ ማለት ነው والسبب في ذلك في هذا حدودية بصرها እስቲ አሁን እውነቱን እናውራ ከተባለ ያ ብዕር ይሄን ያክል ይህ ብዕር አሁን ይሄን ያክል ሊወራለት ይገባል እውነቱን እናውራ ከተባለ አይገባው ነበር ብዕር በጣም ትንሽ ነገር ነው አይደለም ብዕር ማርከሮች እንኳን በጣም ትንሽ ነገሮች ናቸው ማለት ነው ወላኪን ለሷ ትልቅ ነገር ነበር ብዕር የኛም አእምሮ እንደዚህ አድርጋችሁ አስቡት እኛ አሁን በቃ ደረስንበት ብለን አግዝፈን የምናየው ቴክኖሎጂ ብለን የምናስበው ነገር በጣም ትንሽ ነገር ነው ለኛ ነው እንጂ ትልቅ የሚመስልም ማለት ነው ሼኻችን በዚሁ ጨረሰውና ይሄው ነው ያለው الدرس المستفاد مما سبق كذي كالفው ነገር ከዚህ ክፍል በአጠቃላይ የተረዳነውና ያገኘነው ነገር ምንድነው هو درس التسليم ቁርአንና ሐዲስ ላይ የመጣ ነገር ከአላህ ዘንድ የመጣ መሆኑን እርግጠኛ እስከሆነ ድረስ በቁርአን እስከሆነ ድረስ እንዲሁም ሐዲሱ ደግሞ صحيح እስከሆነ ድረስ التسليم لله سبحانه وتعالى ለነብዩ ሰለላሁ ዐለይሂ ወሰለም እጅ መስጠትና መከተል አስፈላጊ መሆኑን ምንማማርበት ነው ምክንያቱ ሲባል ሃይማኖታችን እስላማችን ከአቅል ጋር የሚጻረር አንዳችም ነገር ውስጥ ስለሌለው حتى ዑለማዎቻችን እኮ ሲናገሩ صحيح العقل ትክክለኛ የሆነ አእምሮ ማሰብ የሚችል አእምሮ ትክክለኛና صحيح ከሆነ ነቅል ጋር አበደን አይጋጭም አበደን ተጋጭቶ ማያቅም እስከ ዛሬ ድረስ ጤነኛ የሆነ አእምሮና ትክክለኛ የሆነ صحيح የሆነ ነስ አይጋጭም maybe ነገሩን አልተረዳነው ይሆናል በሌላ አካሄድ አላየነው ይሆናል እንጂ ያ ነገር ነው ያለው ስለዚህ አሁን ይሄ ነገር ነው አንሰልም لله العليم الحكيم العظيم سبحانه ሁሉን ነገር የፈጠረው ዓለምን ሁሉ ያስገኘውን አምላክ ለሱ እጅ መስጠትና እሱም መከተል እሱም ማምለክ ነው ከዚህ የምንማረው አለ ونسلم لوحيه الله النبي صلى الله عليه وسلم ያወረደውን ራእይ ቁርአንንና ሐዲስን ሙሉ በሙሉ እጅ ሰጠን እንደምንከተል የሚያስተምረን ትምህርት ነው فالله عز وجل هو خالق العقل فحكم العقل منوط بخالقه عقل የሚባለው ነገር በአጠቃላይ የአላህ Subhanahu Wa Ta'ala ፍጥረት እስከሆነ ድረስ አላህ Subhanahu Wa Ta'ala ነው ማዘዝም የሚችለው ማለት ነው هو سبحانه خلق الخلق ليكون موصلا إليه ፍጡሮችን በአጠቃላይ የፈጠረው ወደ አላህ እንድንደርስበት ነው والذي خلق لكم ما في الأرض جميعا عقلن يهون مريت لا يالن يهون انسسان يهون من يهون الله سبحانه وتعالى لن يفطر يفطرበት ምክንያት አላህ እንድናውቅበት وما خلقت الجن والإنس إلا ليعبدون ስለሆነ እንድንገዛበት ነው ማለት ነው ስለዚህ قاعدتنا معشر المسلمين أنه لا تثبت قدم الإسلام إلا على ظهر التسليم والاستسلام እስልምናን ሙሉ በሙሉ ማወቅ መረዳት በደንብ አድርጎ መተግበር የፈለገ ሰው የአላህና Subhanahu Wa Ta'ala የመልእክተኛውን ሰለላሁ ዐለይሂ ወሰለም ንግግርን በደንብ አድርጎ እጁን ከፍቶ መቀበል ነው ያለበት ምክንያቱስ ከአእምሮ ጋር የሚጋጭ ነገር ስለሌለው ምክንያቱስ ከምንም ነገር ጋር የሚጋጭ ነገር ስለሌለው ሰበቡ ደግሞ ምክንያቶችን የፈጠረውና አእምሮንም የፈጠረው አንዱና ትልቁ አላህ Subhanahu Wa Ta'ala ስለሆነ ማለት ነው وما أحسن ما قال الزهري رحمه الله من الله الرسالة ومن الرسول البلاغ وعلينا التسليم كالله سبحانه وتعالى زند ملكتو متوال نبياتشن دقمو صلى الله عليه وسلم ملكتو نادر سوال إنيا دقمو يتستننا يتلالف لنا ملكت يمكبلنا يمكتل قديت على اللبن بلو إمام الزهري رحمة الله عليه تناقر والله وهذا كله ممهد للموضوع الذي سيناقش في الفصل القادم وهو العلاقة بين العقل والنقل عقلنا نقل የሚባል ቁርአንና ሐዲስ ኢንሻአላህ ቀጣዩ ትምህርት በጣም ሰፊ ነው የሚሆነው ብዬ ነው የማስበው ምክንያቱም የነቅል ጉዳይ አቅልና ነቅል ጉዳይ ነው ነቅል ብሎ ማለት ቁርአንና ሐዲስ ነው ለዚያ ባብ ግን መጀመሪያ አቅላችን በጣም ውስን መሆኑን ልክ እንደ ጉንዳኗ ማለት ነው ስለ ብዕር ጉዳይ ላይ ተቀን ስለምታወራዋ ጉንዳን
እንደው የሚመስልና ወይ ደግሞ ቀለል የሚላችሁ ነገር ልንገራችሁ። የሆነ ጉንዳን እየሄደ መንገድ ላይ አጠገቡ በእግራችሁ ብትረግጡ ከናንተ ግዝፈት አንፃር ጉንዳኑ አጠገብ ብትረግጡ ምን ያክል እንደሚደነግጥ አስባችሁታል? ቤት ገብቶ ለቤተሰቦቹ ምን እንደሚናገር እስቲ አስቡት። ዛሬ እኮ እንዲህ እኮ ተረፍኩኝ፣ በቃ አላህ ተረፈኝና ከዛሬ በኋላ አልወጣም ብሎ 3 ቀን 4 ቀን የምክር አገልግሎት ሁላ ሊያገኝ ይችላል። ምክንያቱም በጣም ስለሚጎዳ ሳይኮሎጂካሊ በጣም ነው የሚጎዳው ከእግርህ ግዝፈት ማለት ነው። ላንተ እግር እኮ ትንሽዬ ነገር ናት እኮ እግር የሚባለው። እንደዚያ ነው ማለት ነው። وهذا كله ممهد للموضوع ليس يناقش في الفصل القادم ቀጣዩ ክፍል ላይ ደግሞ ኢንሻአላህ العقل والنقل የሚል ነገር አብረን እንመለከታለን ያለው ሼኻችን العلاقة بين العقل والنقل። እስከዚያ ድረስ በሰላም ቆዩልኝ። አላረዝም ብዬ አረዘምኩባችሁ። لزيادة الفائدة የበለጠ ደግሞ መረዳትና መጠቀም የሚፈልግ ሰው مفتاح دار السعادة የሚል ኢብኑ القيم الجوزية ኪታብ ያንብብ። እንዲሁም الداء والدواء ኢብኑ القيم الجوزية ኪታብን ያንብብ እላችኋለሁ። ሼኻችን ይሄን ነገር እንዲህ ብለው ያስቀመጡት ምክንያቱም በዚህ ጉዳይ ላይ ሰፋ ያለ ነገርን ስለሚያገኝበት ማለት ነው። ባረከላሁ ፊኩም ወአህሰነላሁ ኢለይኩም። 29ኛው ገጽ ላይ ጨርሰን አቁመናል የዛሬውን ክፍል። ኢንሻአላህ አላህ ካለ በቀጣዩ ክፍል እስከምንገናኝ ድረስ ሰላም ሁኑልኝ። ኢን አሰብቱ ፈሚነላህ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።